ሰላም ሰላም እላችኋለሁ ወንድሞቻችን እህቶቻችን፣ ይሄ ቪዲዮ የሚደርሳችሁ ሁሉ አሁንም ሰላማችሁ በያላችሁበት ሁሉ ይብዛላችሁ። የእግዚአብሔር ጸጋ የእግዚአብሔር ሰላም አሁንም ከእናንተ ጋር ይሁን። አገራችን ኢትዮጵያን እግዚአብሔር ይባርክልን። ምድራችን እግዚአብሔር ካባረከው ማን ይባርክልናል? እግዚአብሔር ምድራችን ይባርክልን። እያንዳንዳችን በፍቅርና በሰላም በደስታ እንድንኖርበት ጸጋውን ያብዛልን እላለሁ። ዛሬ ዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ እንዲህ ይላል፣ እርሱም በሌሊትም ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነው በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆይ ከእግዚአብሔርም ዘንድ እንደመጣ እናውቃለን አለው ይላል። መምህር ሆይ ከእግዚአብሔርም ዘንድ እንደመጣ እናውቃለን። እንግዲህ እንደምትመለከቱ ይሄ ቃል ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምራችሁ ስትመለከቱ ይሄ ሰው በሌሊት በማለዳ ወደ ኢየሱስ ክርስቶስ መጣው ይላል። ነገር ግን ሲመጣ አንድ ነገር ጠየቀ። መምህር ሆይ ከእግዚአብሔርም ዘንድ እንደመጣ እናውቃለን አለው። አንተ የምታደርገው ተአምራትና ድንቅ ይመሰክርላል፣ ከእግዚአብሔር ዘንድ እንደመጣ እናውቃለን። ስሙ ለዘላለም ይባረክ። መምህር ሆይ ከእግዚአብሔርም ዘንድ እንደመጣ እናውቃለን ብሎ ሲመሰክርለት እናያለን። ስሙ ለዘላለም ይባረክ። ይሄ ሰው ወደ ጌታ ወደ ኢየሱስ ክርስቶስ እንዳይመጣ ስልጣኑ አልገደበውም። ምክንያቱም መሪ ነው፣ የእስራኤል መሪ ነው፣ እንዲሁም ስልጣን ያለ ሰው ነው። ነገር ግን ወደ ጌታ እንዳይመጣ አልከለከለውም። ሁሉንም ነገር ቁጭ አረገና ስልጣኑንም ወደ ኋላ አረገና ኢየሱስን አንድ ነገር ለመጠየቅ ወደሱ መጥቷል። ስሙ ለዘላለም ይባረክ። እርሱም በሌሊትም ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነው በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና አንተ የምታደርገው ምልክቶች ሊያደርግ የሚችል የለምና። እስካሁን ብዙ ሰው አይቻለሁ፣ እስካሁን ብዙ ነቢያትንም አይቼ ሊሆን ይችላል። ነገር ግን እንደ አንተ ታምር የሚያደርግ፣ እንደ አንተ እውርን የሚያበራ፣ እንደ አንተ ጎባጣን የሚያቀና፣ እንደ አንተ የወደቀውን የሚያነሳ አላየውም ማለት። ስሙ ለዘላለም ይባረክ። አላየውም ማለት። ስለዚህ አንተ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። ባናምነውም እናውቃለን አለ። ከእግዚአብሔር ዘንድ እንደመጣ አዳኝ እንደሆንክ፣ መሲህ እንደሆንክ፣ ታላቅ እንደሆንክ፣ አንተ የፈታውን ማንም እንደማይቋጥር፣ አንተ ያሰርከውን ማንም እንደማይፈታ እናውቃለን አለ። ስሙ ለዘላለም ይባረክ። እርሱም በጣም የሚገርም ነው። ስሙ ለዘላለም ይባረክ። እርሱም በሌሊትም ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነው በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆይ ከእግዚአብሔርም ዘንድ እንደመጣ እናውቃለን። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግሥት ሊገባ አይችልም አለው ይላል። ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግሥት ሊገባ አይችልም አለው ይላል። ጥሩ ነው መልካምን ማድረጌ፣ እውርን ማብራቴ፣ ጎባጣውን ቀና ሳደርግ አይቴ ተደንቃል። ያደረኩትን ታምራት አይቴ ተደንቃል። እውር ሳበራ አይቴ ተደንቃል። ጎባጣ ሳቀና አይቴ ተደንቃል። የወደቀውን ሳነሳት አይቴ ተደንቃል። ነገር ግን በዚህ አትደነቅ፣ ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግሥት ሊገባ አይችልም ብሎ ሲነግረን እንመለከታለን። ስሙ ለዘላለም ይባረክ። ዛሬም ታምራትን ማየት ጥሩ ነው። ዛሬም እግዚአብሔር ሲሰራ ታያለ፣ ጥሩ ነው። ዛሬም ቤተ ክርስቲያን መሄድ ጥሩ ነው። ዛሬም ለትለት እሁድ ሄደ መመለስ ጥሩ ነው። ነገር ግን አንድ ነገር ይነግርሃለሁ፣ ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግሥት ሊገባ አይችልም። ሰው ዳግመኛ ተወልዶ በጌታ በኢየሱስ ክርስቶስ ካላመነው በቀር የእግዚአብሔርን መንግሥት ሊገባ አይችልም። ሰው ከሟርትና ከድግምት ካልተለየ፣ ሰው በዚህ ምድር ላይ ከሚያደርገው ክፋት ተለይቶ የእግዚአብሔር ወገን ካልሆነው በቀር
የእግዚአብሔርን መንግስት ሊገባ አይችልም። ስሙ ለዘላለም ይባላል። አይችልም። በተለያየ ነገር ሸፋፊኔ ከሰዓት በኋላ ሌላ ነገር እየሰራ ጠዋት ጠዋት ቤተ ክርስቲያን እየሄድክ በዛ አይነት ሁኔታ የእግዚአብሔርን መንግስት መውረስ አትችልም። እንደገና መወለድ ያስፈልጋል። እንደገና የእግዚአብሔርን መንግስት ለመግባት የእግዚአብሔር ልጅ ለመባል እንደገና ልትወለድ ይገባል። ስሙ ለዘላለም ይባረክ። ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግስት ሊገባ አይችልም አለው ይላል። ሰው ዳግመኛ ካልተወለደ፣ ዳግመኛ መወለድ ማለት ምንድን ነው? የእግዚአብሔርን ልጅ ማመን ማለት ነው። ለአንተ ብሎ ወደ ምድር የመጣው ስጋ ለብሶ በድንግል ማርያም የተወለደው ሞቶ ግን ሞትን ድል አድርጎ የተነሳው በሱ ብቻ ማመን ማለት ነው። ከጎኑ ሌላ ነገር አለመጨመር ማለት ነው። አንተ ብቻህን ታድናለህ። አንተ ብቻህን ለኔ ሞተሃል። ከአንተ ውጪ ለኔ ሞታ የለኝም። የሞትክልኝ አንተ ነህ። አንተን ላከብር ይገባኛል ማለት ነው። ሕይወቴንም ዘመኔንም ለአንተ እሰጣለሁ ማለት ነው። ያን ጊዜ ነው እግዚአብሔር መንግስት ወራሽ የምትሆነው። ከዛ ውጪ ግን በአካሌ በኩል ይገባሉ፣ በአካሌ በኩል ያማልድልኛል የምትለው ነገር አልተጻፈም። እግዚአብሔር ቃል አይተርኮም። የእግዚአብሔር ቃል የሚተርከው ኢየሱስ ክርስቶስን ብቻ። ስሙ ለዘላለም ይባረክ። መላእክቶች ለእግዚአብሔር ይታዘዛሉ። 24 ሰዓት ለአምላካቸው ይሰግዳሉ። ቅዱስ ቅዱስ እያሉ በፊቱ ይወርቃሉ። ስግደትን ግን አይቀበሉም። ስግደትን አይቀበሉም። የሚሰግዱለትን አምላክ ያውቃሉ። እርሱ ብቻ ለትውልድ ወደ ምድር እንደመጣ እነሱ ራሱ ሐሴት ያደርጋሉ። በአምላካቸው ማዳን፣ በእግዚአብሔር ማዳን መላእክቶች ሐሴት ያደርጋሉ እንጂ ስግደትን አይቀበሉም። የተጻፈ ነገር የለም። ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግስት ሊገባ አይችልም። ስሙ ለዘላለም ይባረክ። የእግዚአብሔርን መንግስት የምትገባው እንግዲህ ይህን ቃል ተመልከት። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሬ ማንበብ ትችላለህ። ይሄ ቪዲዮ የሚደርሳችሁ ሁሉ እግዚአብሔር ዘመናችሁን ይባርክልን። ሀገራችን ኢትዮጵያን እግዚአብሔር ይባርክልን። ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ እግዚአብሔር ይጠብቅልን። ህዝቦቻችን በሰላም ወጥቶ እንዲገቡ እግዚአብሔር ከህዝቦቻችን ጋር ይሁን። ነጋዴው በሰላም ነግዶ ይግባ። ገበሬ በሰላም ሰርቶ ይግባ። መንግስት ሰራተኛ በሰላም ውሎ ይግባ። ምኞታችንና ጸሎታችን ነው። እግዚአብሔር ከእናንተ ጋር ይሁን። አሜን።